ሰላም ጤና ይስጥልኝ የቻናላችን ቤተሰቦች። ብዙ ወንዶች ሴቶች የሚናገሩትን ቃላት ብቻ ይሰማሉ። ነገር ግን ትልቁ ስህተት እዚህ ላይ ነው። አንድን ሴት አልፈልግህም ስትል በውስጧ አሳድደኝ እያለች ሊሆን ይችላል፣ ወይም ጓደኛሞች ነን እያለች በሰውነቷ ግን ሌላ የፍቅር ጥሪ እያስተላለፈች ሊሆን ይችላል። ቃላት ውሸት ሊሆኑ ይችላሉ፣ ባዮሎጂ ግን አይዋሽም። ዛሬ በዝግመተ ለውጥ እና በስነልቦና ጥናት የተረጋገጡ አንድን ሴት ላንተ ያላትን እውነተኛ ስሜት የምታውቁባቸውን 7 ድብቅ ምልክቶች እናያለን። በተለይ ቁጥር 7 ላይ የምነግርህ ነገር ለብዙዎቻችሁ አዲስ ይሆንባቸዋል። ቪዲዮ ላይክ በማድረግ ይጀምሩ። አንደኛ፣ የእጅ አንጓና የክንድ ተጋላጭነት። ይህ በጣም ረቂቅ ምልክት ነው። የሰው ልጅ አንጓ ውስጠኛው ክፍል በጣም ስስና የደም ስሮች የሚታይበት ቦታ ነው። በሰውነት ቋንቋ ጥናት ይህ ቦታ ለሌላ ሰው ማሳየት ከፍተኛ መተማመንና መማረክን ያሳያል። አንድን ሴት ካንተ ጋር እያወራች እጆቿን ገልብጣ የውስጠኛውን የእጅ አንጓ ክፍሏን የምታሳይ ከሆነ ሳታውቀው የመከላከያ ግንቧን አውርዳ ላንተ ክፍት መሆኗን የነገረች ነው። ይህ ተጋላጭነትን የማሳየት ጥበብ ነው። ሁለተኛ፣ የእይታ ትራያንግል። አንድ ሰው ዝም ብሎ ሲያይህና በፍላጎት ሲያይህ እይታው ይለያያል። ተራ እይታ ከአንድ አይን ወደ ሌላኛው አይን ብቻ ይንሸራተታል። ነገር ግን አንድን ሴት ላንተ ልዩ ስሜት ካላት አይኖቿ ትራያንግል ይሰራሉ። መጀመሪያ አንዱን አይንህ፣ ከዚያ ሌላኛውን፣ በመጨረሻ ወደ ከንፈርህ ትመለከታለች። ይህ በንግግር መሃል ደጋግማ የምታደርግ ከሆነ ንቃተ ህሊናዋን አንተን ለመሳም ወይም ካንተ ጋር ለመቀራረብ እያሰበ መሆኑን የሚያሳይ ትልቅ ማስረጃ ነው። ሶስተኛ፣ የነገሮችን አቀማመጥ። ካፌ ውስጥ ተቀምጣችሁ እያወራችሁ ነው እንበል። በመካከላችሁ ያለው ነገር ምንድን ነው? ቦርሳዋ ወይስ ስልኳ ወይስ የውሃ ብርጭቆ? አንድን ሴት ካንተ ጋር በምታወራበት ጊዜ በመካከላችሁ ያሉት ነገሮች፣ ለምሳሌ ቦርሳዋን ወደ ጎን ካረገች በመካከላችሁ ያለው ግድግዳ እያፈረሰች ነው። በአንጻር ደግሞ ቦርሳዋን ጭኗ ላይ ካደረገች ወይም በመካከላችሁ ትራስ ካስቀመጠች ሳታውቀውን ራሷን እየጠበቀችና ርቀት እየፈጠረች መሆኑን እወቅ። አራተኛ፣ የመኮረጅ ሳይኮሎጂ። ይህ በጣም የሚገርም ባዮሎጂያዊ ክስተት ነው። አንዲት ሴት በአንተ ቁጥጥር ስር ስትሆን ሳታውቀው የአንተን እንቅስቃሴ ትከተላለች። አንተ ውሃ ስትጠጣ እሷም ትጠጣለች። አንተ ወደ ኋላ ተደግፈ ስትቀመጥ እሷም ተደግፋ ትቀመጣለች። ይህ ሊምቢክ ሲስተም የሚባለው የአእምሯችን ክፍል ከአንተ ጋር ተመሳሳይ ሞገድ ላይ መሆኗን ለማረጋገጥ የሚያደርገው ጥረት ነው። ይህ ምልክት ካየህ በመሃላቸው ያለው ግንኙነት በጣም ጥብቅ እየሆነ መጥቷል። አምስተኛ፣ የድምፅ ቃና መቀየር። ጥናቶች እንደሚያሳዩት ሴቶች ከሚሳቡለት ወንድ ጋር ሲያወሩ ድምፃቸው ሳያውቁት ትንሽ ቀጥንና ለስለስ ይላል። ይህ ሴትነታቸው ወይም ፌሚኒቲ በድምፃቸው በኩል ለማሳየት የሚደረግ ጥረት ነው። ስታወራህ ድምጿ ረጋ ያለና ልብህን የሚነካ ከሆነ ያ ድምፅ ለሁሉም ሰው የሚሆን ሳይሆን ለአንተ ብቻ የተዘጋጀ ልዩ ግብዣ ነው። ስድስተኛ፣ የጫማ ጫፍ አቅጣጫ። ፊቷን ወደ ሌላ ሰው አዙራ እያወራች ቢሆን እንኳን የጫማዋ ጫፍ ወደ አንተ ካመለከተ ትኩረቷ በሙሉ አንተ ጋር ነው። እግር የሰውነታችን በጣም ታማኝ ክፍል ነው፣ ምክንያቱም አእምሯችን እግራችንን ለመቆጣጠር ብዙም አይጨነቅም። ስለዚህ ፊቷ ሌላ ቦታ፣ ልቧ ግን አንተ ጋር መሆኑን ለማወቅ ሁሉ ጊዜ እግሮቿን ተመልከት። ሰባተኛውና የመጨረሻው ነጥብ፣ ቅጽበታዊ ንክኪና ርቀት። የመጨረሻው ዋና ሚስጥር የማይረባ በሚመስል ሰበብ ልብስህን ላይ ያለን ቅንጣት ነገር ለማንሳት መሞከር ወይም እጅህን በድንገት መንካት ነው። ይህ ግሮሚንግ ቢሄቪየር ይባላል። አንድን ሰው የራሳችን ለማድረግ ስንፈልግ የምናሳየው ተፈጥሯዊ ባህሪ ነው። ይህ ምልክት ካየህ ያላትን ፍላጎት በቃላት እንድትገልጽልህ አትጠብቅ፣ ምክንያቱም በተግባር ነግረሃለች። እንግዲህ እስካሁን ያየናቸው ምልክቶች አንድን ሴት በቃላት ለመናገር የከበዳትን ነገር ግን በሰውነቷ የጮኸች የነገረችን ምስጢራዊ ቋንቋዎች ናቸው። ብዙ ወንዶች እነዚህን እድሎች ሳያስተውሉ ያልፏቸዋል። አንተ ግን አሁን አይነት ተከፍተዋል። ነገር ግን አንድ ነገር አስታውስ፣ የሰውነት ቋንቋን ማንበብ ማለት ሰዎችን መመርመር ብቻ አይደለም። ይልቁንም በዙሪያ ካሉ ሰዎች ጋር ያለህን ግንኙነት ይበልጥ ጥልቅና ትርጉም ያለው ለማድረግ የምትጠቀምበት መሳሪያ ነው። ሴቶች መረዳት ጥበብ ነው። ያን ጥበብ ደግሞ ትዕግስትና ማስተዋል ካዳበርከው በማህበራዊ ህይወት ላይ
የማይበገር ሰው ትሆናለህ። ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።